የብልት አካባቢ ንጽህናን አለመጠበቅ ስሜትን በጣም የመግደል አቅም አለው። ይህ ብቻ አይደለም፣ አንዳንዴ እግር እንኳን ሲሸት ስሜቱን የማደበላለቅና የማጥፋት ጉልበት አለ። ስለዚህ በዚህ ዙሪያ ላይ ወንዶች በጣም ጥንቃቄ ሊያደርጉ ያስፈልጋል። ይሄ ለወንዶች ብቻ ሳይሆን ለሴቶቹም ይሆናል። ሴቶቹም ወንዶቹ በዚህ ዙሪያ ላይ በጣም ስራ ሊሰሩ ያስፈልጋል። ንጽህናው የተጠበቀ መሆን ይህ ብቻ አይደለም፣ ግንኙነት የሚደረግበት ክፍል በራሱ ንጹህና ተስማሚ ሊሆን ያስፈልጋል። ሰላም እንደምን ቆይታችኋል? የዶክተር ዮቤድ ዩቲዩብ ቻናል ተከታታዮቼ ለረጅም ጊዜ እንግዲህ ወደ እናንተ ቪዲዮችን ሳልሰራ ቆይቻለሁ። ያው ይሄም የሆነው በአንዳንድ የስራ ጉዳዮች ቢዚ ከመሆን የተነሳ ነው። ከዚህ በኋላ ግን ለእናንተ የሚሆኑ በጣም ቆንጆ የሆኑ አስተማሪ ቪዲዮችን ለመስራት እንግዲህ ዳግም ወደ እናንተ መጥቻለሁ። ለዚህ ከእናንተ የሚጠበቀው ለኔ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንድትጀምሩ ከወዲሁ ጥሬን አስተላልፋለሁ። ዛሬም ለእናንተ የሚሆን ቆንጆ የሆነ ትምህርት ይዤ ነው የመጣሁት። ቪዲዮውን እስከ መጨረሻው ድረስ በመከታተል እንዲሁም ላይክ በማድረግ ቪዲዮውን በመጀመር እስከ ቪዲዮ ፍጻሜ ድረስ አብረን የምንቆይ ይሆናል። ወደ ቪዲዮ። በዛሬ ቪዲዮአችን የምናወራው እንግዲህ አልጋ ላይ ሴቶች በጣም የሚያስከፋቸውን 5 ነገሮች ነው የምነግራችሁ ማለት ነው። ስለዚህ ወንዶች ይህንን ነገር በማወቅ ሚስቶቻችሁን ላለማስከፋት ለአንዴና ለመጨረሻ ጊዜ ጥረት ታደርጋላችሁ ማለት ነው። ቪዲዮውን እስከ መጨረሻው በመከታተል ይህንን ጠቃሚ ቪዲዮ እንድታዩ ከወዲሁ ጋብዛችኋለሁ። የመጀመሪያው እንግዲህ ሴቶች አልጋ ላይ እንዲከፉ ከሚያደርጋቸው ነገር መካከል የቅድመ ዝግጅት ወይም ደግሞ ይሄ ፎርፕሌይ የምንለው በብዛት የምናውቀው ወርማፕ በሚለው ቃል የፎርፕሌይ ማነት ሴቶች እንዲቆጡ ወይም ደግሞ እንዲያዝኑ ያደርጋቸዋል። ብዙ ጊዜ ወንዶች በቀጥታ ወደ ዋናው ግንኙነት የመግባት ፍላጎት አላቸው። ከኛ ሀገር የግንኙነት ባህል አንጻር አብዛኛው በእንደዚህ አይነት መንገድ የሚኖሩ ሰዎች ናቸው። በፍጥነት ወደ ግንኙነት መግባትና ጨርሰው መውረድን የሚፈልጉ ናቸው። ይህ ነገር ደግሞ ሴቶች እንዲቆጡ እንዲያዝኑ ያደርጋቸዋል። ምናልባት ሴቶች ከመፍራትና ከአፍረት የተነሳ ላይናገሩ ቢችሉ በውስጣቸው ግን እንደሚያሳዝናቸው ልንገነዘብ ያስፈልጋል። ለሴቶች ስሜታቸውን እንዲነሳና ሰውነታቸው ዝግጁ እንዲሆን እንግዲህ ረዘም ያለ የቅድመ ዝግጅት ጊዜ ወንዱ ሊያደርግ ያስፈልጋል። መሳሳም፣ መተቃቀፍ፣ ይሄ መላፋት የምንላቸው ነገሮች ለሴቶች እጅግ በጣም ወሳኝ የሆነ የቅድመ ዝግጅት ጊዜ ነው። በዚያ ጊዜ ላይ እነዚህን ነገሮች ማድረግ ሴቷን እንድትደሰት ለማድረግ የመጀመሪያው በር ከፋች መንገድ ነው ማለት ነው። ይህ ሲጎል እንግዲህ ግንኙነቱን አንዳንዴም የግዳጅ ሊመስላቸው ይችላል፣ ወይም ደግሞ ወንዱ የራሱን ስሜት ብቻ እንደሚያዳምጥም አድርገው ሊያስቡ ይችላሉ። ስለዚህ ይሄንን ቅድመ ዝግጅት ወንዶች በፍጹም ሊረሱት አያስፈልግም። ምንጊዜም ወደ ወሲብ ከመሄዳቸው በፊት ቅድመ ዝግጅትን ማድረግ እጅግ አስፈላጊና ሴቶች የሚፈልጉት ነገር እንደሆነ ሊያውቁት ያስፈልጋል። ሁለተኛው የግል ንጽህና ጉድለት። አሁን ላይ በጣም በብዛት ሴቶች ከሚማረሩባቸው ነገሮች መካከል ይሄ አንዱና ተጠቃሽ። ይህ በጣም ወሳኝ ነጥብ። በተለይ የአፍ ጠረን፣ የሰውነት ላብ ሽታ ወይም ደግሞ የብልት አካባቢ ንጽህናን አለመጠበቅ ስሜትን በጣም የመግደል አቅም አለው። ይህ ብቻ አይደለም፣ አንዳንዴ እግር እንኳን ሲሸት ስሜቱን የማደበላለቅና የማጥፋት ጉልበት አለ። ስለዚህ በዚህ ዙሪያ ላይ ወንዶች በጣም ጥንቃቄ ሊያደርጉ ያስፈልጋል። ይሄ ለወንዶች ብቻ ሳይሆን ለሴቶቹም ይሆናል። ሴቶቹም ወንዶቹ በዚህ ዙሪያ ላይ በጣም ስራ ሊሰሩ ያስፈልጋል። ንጽህናው የተጠበቀ መሆን ይህ ብቻ አይደለም፣ ግንኙነት የሚደረግበት ክፍል በራሱ ንጹህና ተስማሚ ሊሆን ያስፈልጋል። የሚረብሽ መሆን የለበትም ማለት። ሶስተኛው አንድ ሰው ስለ ራሱ እርካታ ብቻ የሚጨነቅ ከሆነ፣ ራሱን ብቻ አስደስቶ የሚወርድ ከሆነ ይሄም አደገኛ ነው ማለት ነው። ወንዱ የራሱን ፍላጎት ብቻ አሟልቶ ወዲያውኑ እንግዲህ ከጨረሰ በኋላ ጀርባውን ሰጥቶ የሚተኛ ከሆነ የእሷን እርካታ ከግምት ውስጥ ካላስገባ ሴቷ በጣም እንደሚሰማት ሊያውቅ ያስፈልጋል። ልክ እንደ ዕቃ እንደሚጠቀማት እንደምታስብ ወንዱ ሊረዳ ያስፈልጋል። ስለዚህ ሴቶች እንደዚህ አይነት ነገሮች ያስቆጣቸዋል፣ ስሜታቸውን ይነካል። ወንዱ እነዚህን ነገሮች ማስተካከልና መተው ያስፈልገዋል። እሱ እንደተደሰተው እሱ እንደረካው ሁሉ ሴቶችም መደሰትና መርካት እንደሚችሉ ሊረዳም ሊያውቅም ያስፈልገዋል። ስለዚህ ሁለቱም እርስ በርስ በመናበብ በመተሳሰብ በርሳቸው መደሰትም መርካትም ይችላሉ። ወሲብ የሁለቱም ጾታዎች መደሰቻ መንገድ እንደሆነ ሊገነዘቡ ያስፈልጋል። አራተኛው ያለ ፍላጎት የሆነ ነገር እንዲያደርጉ መጫን፣ ሴቶቹ ያልፈለጉትን ነገር እንዲያደርጉ መጫን። በተለይ ሴቷ የማትፈልገው ወይም ደግሞ የማይመቻት አይነትን አቀማመጥ ፖዚሽኖችን እንድታደርግ መጫን ከፍተኛ የሆነ ስሜታቸውን የሚጎዳ ነገር። በተለይ
አብዛኛው ሰው ከነዚህ ከፖርን ቪዲዮ እየተመለከተ ሴቷ ይሄንን ነገር እንድትሆን እንድታደርግ የመገፋፋት ሁኔታ ይስተዋላል በሀገራችንና በተለይ በትዳር ውስጥም እንደዚህ አይነት ነገር ላይ በጣም በሰፊው የምንሰማው ጉዳይ ነው። አንዳንዴ ከኛ ባህልም ስነስርዓትም የወጡ ነገሮችን እንዲያደርጉ ማስገደድ በፍጹም ሊደረግ የማይገባው ስህተት ነው ማለት ነው። ስለዚህ የሚያስደስታትና የምትወደውን ነገር ማድረግ ነው የሚያስፈልገው። ከዛ ውጪ የራስን ደስታ የራስን ስሜት ብቻ ተከትሎ የማያስፈልጉ ነገሮችን እንዲያደርጉ ሴቶችን መገፋፋት ሴቶች ስሜታቸው እንዲጎዳ ያደርጋል። አምስተኛውና የመጨረሻው ግንኙነቱ እንዳለ ወዲያው መራቅ። ግንኙነቱ ከተጠናቀቀ በኋላ ሴቶች መታቀፍን፣ ጥቂት ቃላትን መለዋወጥና አብሮ መቆየትን ይፈልጋሉ። ስለዚህ ግንኙነቱ እንዳለቀ ወዲያው የሚርቁ ሰዎች ሴቶችን እንዲደብራቸውና ከዚያ በኋላ ጥሩ ስሜት እንዳይሰማቸው ያደርጋሉ። ወንዶች ማድረግ ያለባቸው ነገር ከግንኙነት በኋላ ከሚስቶቻቸው ጋር ጥሩ የሆነ ጊዜን ማሳለፍ፣ አብሮ መተኛ፣ ማቀፍ፣ ጥሩ ቃላቶችን መናገር፣ እንዳስደሰተችው መግለጽ። ያ ለሴቶች ትልቅ ትርጉም አለ። ነገር ግን ወዲያው ተነስቶ ወደ ስልክ መሄድ ወይም ደግሞ መተኛት እንዲሁም ደግሞ ግንኙነቱ ይሄ ለስሜት ሳይሆን ለፍላጎት ብቻ እንደነበረ ማሳየት የሴትን ልጅ ስነ ልቦና በከፍተኛ ሁኔታ ይጎዳል ማለት። ስለዚህ ይሄንን ነገር ወንዶች ጥንቃቄ ልታደርጉ ያስፈልጋል። እንደ መጨረሻ እንደ ቲፕ እንዲሆናችሁ ስድስተኛ ነገር ልጨምርላችሁ። በቂ ያልሆነ ግንኙነት ሴቶችን እንዲከፉ ያስደርጋቸዋል። ምን ማለት ነው? ምን እንደሚመቻት አለመጠየቅ፣ እሷ የምትናገረውን ፍላጎት ችላ ማለት ይሄ እንድትከፋ ያደርጋታል። ሁሉም ሴት የሚወዱት ነገር ስለሚለያይ ሁሉንም አውቃለሁ ብሎ መደምደም ስህተት ነው። ስለዚህ ኮሚኒኬሽን ሊኖር ያስፈልጋል። ምን እንደምትፈልግ፣ ምን እንደምትወድ፣ ምን ሲያደርግ ደስ እንደሚላት መጠየቅና ተግባብቶ ያን ነገር ማድረግ አስፈላጊ ነው ማለት ነው። እንግዲህ ቪዲዮን እንደምትወዱ ተስፋ አደርጋለሁ። ቪዲዮን ከወደዳችሁ ሁልጊዜም እንደምለው ለሌሎች ሼር ማድረጋችሁን እንዳትረሱ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።